ሰላም እንዴት ናችሁ? ዛሬ አራት ይጠቅማሉ በዋናነት ለኛ ይጠቅማሉ ብዬ ያሰብኳቸውን ለማለት ነው የመጣሁት። አራት አስተሳሰባችንን ሊቀይሩ ይችላሉ ብዬ ያሰብኳቸውን ነጥቦች ለመዘርዘር ነው የመጣሁት። በመጀመሪያ ደረጃ ያስቀመጥኩት ስፖርት መስራት እና የአካል ብቃት እንቅስቃሴ ማድረግ በጣም አሪፍና አስፈላጊ ነገር ነው። ከዛ በመቀጠል አመጋገብን ማስተካከል በጣም አስፈላጊና ወሳኝ ነገር ነው። አመጋገብን ማስተካከል ለብዙ ነገር ይጠቅመናል። ከዛ በተረፈ ማይንድ ሴት ሽፍት ማድረግ ወይ ደግሞ የአመለካከት ለውጥ ማምጣት በጣም ለኛ አስፈላጊና ጠቃሚ ነገር ነው። በአራተኛ ደረጃ ያስቀመጥኩት ስኪል ነው ወይ ደግሞ ክህሎት ማዳበር በጣም አስፈላጊ ነገር ነው፣ ወሳኝ ነገር ነው። እናም እኛ ለነዚህ ለአራቱ ተግባራት የሚጠቅሙ ለስፖርት የሚሆኑ ቁሳቁሶችን እንዲሁም አመጋገባችንን እያስተካከልን በተጓዳኝ የሚጠቅሙ ነገሮችን እንደ ቪታሚን አይነቱን ነገሮች ሰፕሊመንተሪ ነገሮችን ዴሊቨር የምናደርግ መሆኑን የምንገልጽ መሆኑን እንገልጻለን። በተጨማሪም አስተሳሰባችንን ያሰፋሉ፣ ያሳድጋሉ ብለን የምናስባቸውን ነገሮች ዴሊቨር እናደርጋለን። ለምሳሌ መጽሐፍት ከሆነ እኔ ሰጀስት የማደርጋቸው መጽሐፍቶች ይኖራሉ። ቲንክ ኤንድ ግሮው ሪች እና አቶሚክ ሃቢት አሪፍ መጽሐፎች ናቸው ብዬ አስባለሁ። ከዛ በተጨማሪ ፖድካስት ደግሞ የአንድሪው ቴትን ፖድካስት ማየት በጣም አስፈላጊና ጠቃሚ ነገር እናገኝበታለን ብዬ አስባለሁ። በአራተኛ ደረጃ ያስቀመጥኩት ስኪል ወይ ደግሞ ክህሎት ያው እንደሚታወቀው በሁለት ይካፈላል። ቴክኒካል ወይ ደግሞ ሶፍት ስኪል እና ሃርድ ስኪል ብለን ልንከፍለው እንችላለን። ሶፍት ስኪል እና ሃርድ ስኪል ብለን ልንከፍለው እንችላለን። ያው ለሶፍት ስኪል የሚያስፈልጉ ነገሮች አሉ፣ እንደገና ደግሞ ለሃርድ ስኪልም የሚያስፈልጉ ነገሮች አሉ። ምን አይነት ስኪል እናዳብር፣ ምን አይነት ክህሎት እናዳብር ለምትሉ ኮመንት ላይ ያስቀምጡልኝ፣ መወያየት እንችላለን። ከዛ በተረፈ እነዚህን ቁሳቁሶች እነዚህ ለስፖርት፣ ለአመጋገብ፣ ለማይንድ ሴት የሚያስፈልጉ ነገሮች ለአልባሳት፣ እንዲሁም ለአመጋገብ እንዳልኩት ቪታሚን የመሳሰሉትን እንዲሁም ደግሞ አስተሳሰባችንን ሺፍት ሊያደርጉ የሚችሉ መጽሐፍቶችም ሊሆኑ ይችላሉ፣ ዶክመንቶችም ሊሆኑ ይችላሉ። እነዚህ ነገሮች እኛ ዴሊቨር በዋይሾፕ ኢኮመርስ በኩል ዴሊቨር እያደረግን እንገኛለን። ከዛ በተጨማሪ ዋይሾፕ ኢኮመርስ ዌብሳይታችንን ጨርሰን ድረገጻችንን ጨርሰን በቅርቡ ይፋ የምናደርግ ይሆናል። እንግዲህ ፕሮዳክታችሁንና ሰርቪሳችሁን እኛ ላይ ማስተዋወቅ ትችላላችሁ። ከዛ በተረፈ ዌብሳይቱ ቀለል ያለ ምቹ ነው የሚሆነው። ኦልሬዲ ላውንች ማድረግ ነው የቀረን፣ ጨርሰናል። እንግዲህ ይሄን ለማለት ነው የመጣሁት። አመሰግናለሁ።